1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25000 በላይ ያለውን ለጊዜው ታገሰናል ነው የጨመርነው። ታች ለሚጎዱት ይሄ ሪፎርም ይጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻል ያለና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም፣ እነሱም ቢሆኑ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው። እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ። ታች ግን አድርገናል። ይሄን ነው እንደ ተከተሉት ችግር ተፈጠረ ያላችሁበት ሀገር እንደዛ እኮ አይደለም። ችግር የተፈጠረባቸው ሀገራት የደሞዝ ጭማሪ የሚጀምረው እኛ ሰፈር ነው እንጂ ታች አይደለም። የኛ ኦፖዚት ነው። ለዚህ ነው አንዳንድ ሀገራት አድንቆ የቀረቡት። አፕሮቹ ድሃን በመጉዳት ሳይሆን የድሃን ጉዳት ለመጋራት የፈቀደ ስለነበረ ነው።